እስኪ አገራችንን ይላል አለ ማለት አገራችንንና አገራቸውን እስኪ ይላል ኢትዮጵያንና ኤርትራን ሊያወዳደር طبعا بعد شويه الواين شويه ضرب في راسه ف ትንሽ የጠጣት ደግሞ ከፍ ስትላላ እና የሆነች ነገር ማውጣት ጀመረ ወዲያ አባውን ብቅል ያወጣዋል በሚባለው شفت الفاتح اصحابك وطبعا بقول لها اصحابك لناس التجراي እነዚህ ጓደኞች በቃ እኔ መሰለ ሀገር ጎረሱ ወሰዱ እያለ በጣም በጸጸት አለቀ ይላል اللي يشوف عليك الله يرسو بلد كيف الوقت ده كان المطره صابه እና ምን አይነት ሀገር እንደወረሱ ምን የመሰለ የዛኔ ደግሞ ክረምት ነገር ነበር ይላል በጣም ውሃው ዝናቡ አገሩ አረንጓዴ ሆኖ ምናምን ሲያዩ በጣም ተበሳጨ ይላል ኢትዮጵያ خضراء بلد فيها خيرات كثيره جدا አው አለ ኢትዮጵያ መቼም ብዙ ኸይር ያላት ሀገር ናት ትልቅ ሀብት ያላት ሀገር ናት اجاز قال له بعدين قاعدين احنا في القصر بتاع الضيافه الكبير ده ግን እኛ ያለንበትን ቦታ ደግሞ ይዋለ قال ليش اصحابك المغفلين دول ورثوا شنو ونحن ورثنا شنو እስኪ እኛ የወረስነውንና እነሱ የወረሱትን እስኪ ይልናል ይሄ አንዱ በጣም የሚገርም የኢሳያስ አፈወርቂ ገጠመኝ ነው ይላል